እዚህ ሱሪ ነው ልቀል አረስ ማማች እንቅልፍ ይመጣል እንጂ ደስ ሲለኝ ይቻላል ያማል ትናውጣ እንደ ሴት ምን ይገዛል ኦኬ ነዮካ ያማል እንዴ ምንድን ነው ወይ ጀግረሽ እንደዚህ ሰላም ምንድን ነው ይሄው ቡኒ ያለ ሰውነት በስማ የሚስቴና እግር ሰላም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ አላችሁ ለኝ እኔ ያለውኝ እግዚአብሔር ይመስገን ያው ዛሬ ትንሽ እንቅልፍ አልወስዳለኝ ያው ከካሜራማኔ ጋር አንድ ላይ ነው መናድረውና ከቀመሚ አጠገብ ሩም ነው ያዝነውና ምን ሐሳብ መጣለኝ መሰላችሁ ቤተሰብ ለምን ሶስታችንም አንድ ላይ አናድርም ማለት ብቻ እሷን ለማዝናናት ነው ይሄ ሐሳብ እሷን ለማስፈራት ወይ ለማስደንገጥ ምናምን ሳይሆን አሁን እኛ ጋር ነበረች ምናምን ተጫውቷ ምናምን ደናደር ይተባብለን አሁን ቅርብ ሰዓት ነው የተለያየ ነው ነገር ግን በቃ እኛም ትንሽ በቃ ምን እያረገችው ምናምን የሚለው ማሳብ ያዘንና ተተኛለች ኦሬዲ እርግጠኛ ነኝ ምናልባት ምተኛ ይመስለኛል ካልተኛችም ደግሞ አንኳኩተን ዛሬ ይሄ ቪዲዮ በዚህ ተተኛም ቀስቀሰንም ቢሆን እናሳካዋለን ካሜራማኒ ነው ይሄ አይዲያ ያመጣው ነው አይደለሁም ምንድነው ያለኝ አንቺኛ ጋር ማታድሪ ከሆነ እኛ ወይም ካሜራማን እንዳይኖር ከፈለግሽ ካሜራማን አይኖርም እኔ ብቻዬን ካንቺ ጋር ብቻሽን ስለቅሽ እኔ እየፈራሁኝ ነው የሆነ ነገር ትሆኛለሽ ብዬ ምንም ማገናኘው ነገር እኮ ነው ግን ታሳድረኛለች ወይስ አታሳድረኝም የሚለውም ነገር ለማየት ነው በቃ አለ አይደል እኔና እሷ አሁን ፍቅረኛሞች ነን ፍቅረኛሞች ስትሆኑ ደግሞ ያው እኔ ለፍቅረኛዬ የምጠይቃቸው ነገሮች አሉ እሷ ለኔ የምጠይቀኝ ነገሮች አሉና ከእንደዚህ አይነት ነገር ደግሞ ሁለታችንም ነፃ ነን ነገር ግን የሆነ እንደዚህ አይነት አዲስ ነገር ስታመጡ ትደነግጣላችሁና እሷም ወደኔ እንደዚህ አይነት ነገር ብታመጣ እደነግጣለሁ ከዚህ በፊት እንደውም እሷ ቤት ጠርታኝ ምናምን ተዝካላችሁ በጣም ደንግጬ ነበር ማለት እንደዚህ አይነት ነገር አርጋም ስለማታቅ እንዴ ልታደርገው ምናምን እና ከዛ የባሰ ዛሬ ኦልሞስት አሁን ብርድ ይመታኛል ብዬ ነው ቲሸርቱን ላይ ለበስኩት በቁንጣ ነኝ እንግዲህ ብርድ እያለኝ ነው ራሴም እያመመኝ ነው እና እንድትንከባከብኝ እፈልጋለሁ በቃ ስትረስ ውስጥ እየገባው ነው ጭንቀት ውስጥ እየገባው ነው እና ካንቺ ጋር ማደር እፈልጋለሁ ታንኛለሽ ወይስ አታንኝም ካላመንሽኝ ደግሞ እንደዚህ እንከፍላለን ፍራሽ እንከፍላለን በትራስ እንከፍላለን ብቻ ጭልል ነው የምናደርጋት ያው ካለችበትም ስሜት ከዲፕሬሽንም ስሜት በርግጥ አሁን ተቀላልደን ምናምን ተሳስቀን ምናምን ነው የተለያየ ነውና ሞር ደግሞ ያው ለእናንተም ጠፋችሁ እንዳትሉን ይሄንን ነገር ይዘንላችሁ መተናል እንግዲህ እኔ ታሳድረኛለች ብዬ ነው ማሰብ ምክንያቱም ስለምታፈቅረኝ ስለምትወደኝ ታሳድረኛለች ሌላ ነገር ታስባለች ብዬ አላስብም ምክንያቱም ከዚህ በፊት እሷ ጠይቃኝ ስለነበረ እኔ አሁን በጠይቃት ኖርማል ነው ብዬ አስባለሁና ካሳደረችኝ በቃ እግዚአብሔር ካለውና ካሳደረችኝ የዛሬ አመት አገባታለሁ ካሳደረችኝ ምንም አይፈጠርም ሁላችንም እየተጫዋወትን ኖርማል እሷ በዛ ጥግ እኔ በዚህ ጥግ እንተኛለን ነገር ግን ያው ካለችበት ስሜት ለማስወጣት ትንሽ የሆነ እንትን መጣብኝና አሁን ኦሬዲ መሽቷል ኦልሞስት አሁን 8 ሰዓት ነው 6 ሰዓት ምናምን ሊሆን ነውና እንግዲህ እንደምታዩት ከተማችንም ጸጥ ረጭ ብሏል በውቢቷ ቡታጀራ አለ የተባለ ሆቴል ላይ ነው ያለነው ያው ያለንበት ሆቴል
ስለማንናገር ነው። ነገር ግን ቤተሰቦች ይህንን ነገር ደግሞ በክፋት አትዩብኝ። ከሀገሯ አስወጥተህ እንደዚህ ያደረግ እንድትሉኝ አልፈልግም። ምክንያቱም ለሷ በቃ ካለችበት ነገር ትንሽ ሌላም ነገር ከምታስብ ይሄኛው ነገር ላይ ፎከስ እንድታረግ በቃ እንድትመለስ መለስ እንድትልልኝ ነውና ለማዝናናትም በቃ ኢንጆይ ለማድረግም ነውና አሪፍ ጊዜ ይኖረናል። እንስቅበታለን፣ እንጨዋወትበታለን። በእንቅልፍ ልቤ ነው የሄድኩባት። አሁንም በእንቅልፍ ልቤ ነው የሚሄደው። እኔ ብዙ ጊዜ ያው እንደምታውቁት በእንቅልፍ ልቤ ሄዳለሁ። ችግር የለውም ማለት ካሜራማን ችግር አለው የለውም እና ችግር እንደሌለው ተነግሮኛል። እንግዲህ ከላይ እናወልቃለን። ቀጣይኛው ሩም ነው ያለችው። እዛ ሄደን ደግሞ አንኳኩተን እንዲከፈተን እናደርጋለን። እስቲ እኔ አሁን ከዚህ አሁን እኔ ከካሜራማን ጋር ፊት ለፊት እየተያየሁ ምንም ልጣጣም አልቻልኩም እና ብቻ ነገሩ ተከልኖ ይብሰል። እንግዲህ አልመሸም ብዬ አስባለሁ። ለኢትዮጵያውያን መሽቷል፣ ለውጪዎች ግን ለእናንተ ቀን ነው። በቀን ያው እኔ ፈልጌ መጥቼ እስቲ ትከለክለኛለች። አሁን ላንኳኳ ነው። ምንድነው ግን ምላውና ቆይ አሁን ያለ ካሜራ ምናምን ነው እና ካሜራማን ትደበቅልኛለህ። አንኳኩቼ ስትከፍተኝ ምንድነው ምላት? እኔ እንጃለ ራስህ ተዋጣጣ ብያለሁ። እንግዲህ እስቲ ወንድነታችንን እስቲ እንየው። ታስገባኛለች አታስገባኝም? መጀመሪያ ቼክ እናደርጋለን። ካሜራ ግን ትደበቅልኛለሽ። ስታይል እንሂድ። ማነው? ምን ሆነህ ነው? ጌቴ ምን ሆነህ ነው? ምን ማለት ነው እንቅልፍ እምቢ አለኝ? ሰዓቱን አይተኸው? ከማን ጋር ነሽ? የሆነ ሰው ብቻዬን ነኝ። አይደለም የሆነ ሰው ድምፅ ሰምቻለሁ። ከማን ጋር ነሽ? ብቻዬን እንደዚህ ሆንኩ። ምን ሆነህ ነው? ተኝቼ ሰው ድምፅ ሰምቼ ነው የመጣሁት። የት ነው የሰው ድምፅ? እዚህ ነው። እኔ ሻወር ወስጄ ገና መውጣት ነው። ከሌላ ሰው ጋር ተኝተሻል። ያማል እንዴ? ሻወር ወስጄ ነው ማርያም፣ ሻወር ወስጄ ነው። ያማል አንተ ሂድ ውጣ። ትንሽ ሰዓት ነስ ማርያም መሽቷል። አሁን ሻወር ወስጃለሁ። ልተኛ ነው። ምን ሆንኩኝ? ቻው ደህና አደረ። እኔ ላይ ዘግብኛለሽ። ማን ያለው ውስጥ? ማንም የለም። ማርያም ማን ያለው? በእንቅልፍ ልብ ነው አስቀጣ። ያማል እንዴ? መድኃኒዓለም አንተ በሚኪል ውጣ። ማን ያለው? ማርያም ደብቀሽ ነው። አልቀየርኩም። የት ነው የምደብቀው? ምን ሆነክ ነው? ማን ነው? ድምጽ ሰምተናል። ያማል እንዴ? እኔም ይኸውልሽ፣ እኔንም ካሜራማናችን ድምጽ ሰምተን በካሜራ ነው ካሜራ ላይ ይዤልሽ ነው የመጣሁት። ማን ያለው? ተናገሪ። ማን ያለው? ሚኪል ሴጣን መጥቶ እንዳይሆንና ውጣ። ምን ነው ደብቀሽው ነው? ረበሽከን። ውጣለን። ደብቀሽው ነው አይደል? ነው ደብቄዋለሁ። እየደበቅሽኝ ነው አይደል? እየደበቅሽኝ ነው። እኮ አልጋ ስር ከትቻለሁ። ማን ነው እያወራሽ ያለሽው? ታጅራኔ ማንን አውቃለሁኝ? ጌት ናውጣ። ኧረ በሚኪል ሲጀመር እንደዚህ ሆነ። ለምንድን ነው የመጣኸው? እዚህ ላይ ነው ሻወር ቤት ነው አይደል? ሻወር ቤት ነው አይደል? ማንም የለም። ጌታ ቤት ነው። ክፈችው። እሺ ክፈችው። ቁልፉን ያማሃል ወይ? ቁልፉን አንቺው። የምን ቁልፍ? እሺ ለከፍልህ። እሺ እስቲ ማለት ነው። እኔ መድኃኒዓለም ምን ነክቶክ ነው? እሺ ምን ድምፅ ነው የሰማኸው? አይደለም የማን ድምፅ ነው የሰማሁት? አልወጣም። ማንነቱ ሳያሳየኝ አልወጣም። የማን እንደ ጭራሽ ጀመር ካሜራ ድቅና ምን ሰራው? ሂዱ ጣ
አልወጣም። አሳይ ማንነቱን አሳይ መጀመሪያ። አባት በስመ አብ በል። በስመ አብ ብቻዬን ነኝ። አይደለሽም እንዴ? ብቻሽን ብትሆኚ ሻወር ታጠብኩኝ። ከዛ በኋላ እንቅልፍ ልተኛ ነው። ደብቀሽ ይሆናል እኮ የት ነው የምደብቀው? ደብቀሽ ይሆናል። እኔ አልወጣም። እንቅልፍ ልጣን ያረበ መብራን ወጣልኝ። አረ ደክሞኛል። በእናትህ እንደዛ አስቀኝ። አሁን አታሳቀኝ። እንቅልፍ መጥቷል። እንጂ ደስ ሲለኝ ይቻላል። ያማል እንዴ? ማለት ናውጣ ልብስ ልቀይር ነው። ልብስ የለህም ወይ? እራቁት ግን አንቺ አትምጪኝ። እኔ ይበርዶኛል። አሁን ማርያምን ሰው አልነበረም በይ። ማርያምን ሰው አልነበረም። ቆይ እሺ፣ ከላይ አላየሁም። ለሰላም ነው የመጣሁት። ለምንድን ነው የመጣሁት? እሺ፣ ዋጥሽው ነው በላሽው? ይሄው ወፍሬ አይታይም። እሺ፣ ማን ድምፅ ነው የሰማነው? ጌታ ሆይ ሁለታችሁም በሽተኛ ናችሁ። ያማቻል። ውጣልኝ። ውጡ። እኔ አልወጣም። ማንነቱን ሳትነግሪኝ ወይ ማን እንደሆነ እሺ፣ ልብስ ልቀይር። ውጣልኝ። ልብስ ልቀይር። ውጣ። እንዳመጣ እዛው ምሰፋ ልብስ ልቀይርበት እንዳመጣ እኔ በቃ አልወጣም ነኝ እንደ ሴት ይኝ ምን ይገሰላል ነው? ኦኬ ነይ በቃ ያማል እንዴ? ባንዴ ለበሽ ስታምሪ ነይ እስቲ በቃ እኔን እንደ ሴት ቁጠሪኝና አሁን ለትንሽ ጊዜ እዚህ እንቆይ ለአንድ ለሶስት ቀን። እኔ በቃ ከካሜራ ጋር ከሱ ጋር ዝም ብዬ መተኛት አልፈልግም። እንዴ እናሽ እያወራቻት ነው። ሚስት አለኝ አይደል? ማንም ሚስት አንቺ አይደለም። ነገ ማለት ነው በተረጋጋ መንፈስ እናወራለን። በቃ እኔ አሁን ብርድ መተኛ ወሰድኩኝ። በቃ ጨረስኩኝ። ማርያምን ወስጄ ልብስ ምናምን እኮ ልቀይር ስል ነው ቀየርኩኝ። ጨርሻለሁ። በቃ ወጣልኝ። ልተኛ ነው። ከዛ መተኛት ምን ያደርግልሻል? ሲጀመር ስንት ዘመን ብቻሽን ተኛሽ? እኔ በቃ አሁን አንድ ላይ ነው እንተኛ። በሌላ ነገር እንዳታስብ። ይኸውልሽ ማርያምን ያው 3 ሰዓት ያስተኛል። 3 ሰዓት ያስተኛል። እኔም ትራስ አልጠቀምም፣ አንቺም ትራስ አትጠቀሚ። ያው በዚህ ድንበር ልክ እንተኛለን። ካሜራማን እዚህ ታድራለህ? አይ እሱ አላደም አለ እዛኛው ውጣልኝ። ማርያምን ውጣልኝ። ረፊ ውጣልኝ። ረፊ ስነ ስርዓት። እሺ ውጣ። እፈታሻለሁ። ስነ ስርዓት። እንዴ መክሰስ እችላለሁ እኮ እንዴ። ባልና ሚስት ከመጀመሩ ነው ተለያይቶ የሚኖሩት እንዴ? እኔ ጀበረኝ እና ከነበረ ቪዛ ምን ታርገ? በማርያም ውጣ። በእናትህ ጀርባዬ ማሳጀር ማርያምን ውጣ። እሺ ማሳጅ አድርጊኝ እና እሺ እንዴ እሺ ውጣ። በማርያም ውጣ። አልወጣም። እሺ ጀርባዬን እሺ ጀርባዬ ትንሽ ማሳጅ አድርጊ። ደስ ሲል እጅሽ ደስ ይላል። እንዴ ማሳጅ እያደረኩ እኮ ነው። እሺ እንደዚህ ነው። በቃ ውጣ። ኧረ እንቅልፍ መጥቷል። በተለይ እተኛለሁ አልተኛም? እተኛለሁ አልተኛም? ትተኛለህ። ውጣ። እሺ ማሳጅ ላድርግሽ። የአቅሜን አይተናም። ቤቴ ተኝ ዝም ብለሽ። አሁን በስመ አብ በወልድ በመንፈስ ቅዱስ ቆይ በቃሽ። እዚህ ጋር ሎሽን አዘጋጅተሻል። በዚህ የምትጠቀመው ሎሽን
ቫዝሊን ሎሽን ይባላል። ለብርድ ይሆናል። ለብርድ ነሽ ማሚ ጋር ነው የምሄደው። ለማሚ ነው የምናገረው። ማርያምን ሰውነትሽ ቡን ብሏል። አንቺ ቡን ይሆንሽ ብን አትበይ። ተረጋ እስቲ ለማሚ ሄጄ ማለት ነው። ማሚ እመቤቴ ልጅሽ ረበሸኝ፣ እንዳልተኛ እያደረገኝ። ማርያምን ልንከባከብሽ። አልፈልግም፣ አትንከባከብኝ። ወይኔ ኪሳራ ማርያምዬ፣ እንዴት ነው ካንተ ጋር የምኖረው? ምንድን ነው ያሉሽ? ተይ ውስጥ ድረስ ነው ማሸሽ። ወይኔ እመቤቴ ማርያም፣ ፊትሽም ቡን ብሏል እና ፊት ሎሽን ልቀባኝ ነው እና ሌላ ምንድን ነው የምትቀባ? በማርያም አልቀባሽም። እሺ ቁጭ እናሽ ብርድ ታስመችኛለሽ። እሺ ምን ያንቀለቀለ ምን ልሁን ብለን እንደዚህ የመጣኸው? እኔ ልንከባከብሽ ነው እናት። እኔ የተፈጠርኩት በቃ ልንከባከብሽ ነው። እመቤቴ ልንከባከብሽ ሳይሆን ጨጓራሽን ልልጥሽ ላደርቅሽ ነው የመጣሁት በለኝ። በቃ እሺ አይቀባም ማርያም ምን በቃሽ። በቃኝ። አይበቃሽም? እናሽን አይበቃሽም? እኔ ነኝ የማውቀው። ማርያም ልብስ ከሚበላሽ ነኝ ይበላሽ። በቃ አይመለከተኝም። ውጡልኝ። ጮሃል በጠራቸዋለሁ። እታች ነው መጠራቸው። ማርያም ነይ አልፈልግም። ኧረ ጌታ ሆይ እናሽ ነይ ፊትሽን ነው የምቀባሽ። ማርያምን ፊትሽን ነው የምቀባሽ። ዞር በልልኝ። ፊትሽን ነው የምቀባሽ። ምንድን ነው ይሄ ቡኒ ያለ ሰውነት? በስመ አብ የሚስቴ ነው እግር ማርያም በቃ ነው አይደለሁም። እሺ ተረጋጊ። አንዴ እግሮቹ ውርድ እግሮችሽ ሲያምሩ ታጦሻለሽ። እሺ ለሰምሽ ነበር። ዞር አለልኝ። ማርያምን ይድጣልኝ። በማርያም እንቅልፍ ልተኛበት። ማርያም መጣጣኝ ነው። ካልሲ ምናምን ያደረኩት ይበርዳሉ። ውሃው ቀዝቃዛ ነው። እጅሽ ላይ ነው። እስኪ ተረጋጊ በእናትሽ። እቺ ልጅ ምን አይነት ነው? ሲንከባከቧት ማታውቅ ልጁ ጣት በቃ በማርያም ጣበቃ በእናትህ ነፍሴን አስጨነቅከው። የኔም ሰውነት አንድ ቀን ተቀብቶ ያውቃል። ቆይ እንቺ ነይ ቀቢ ደበርኩሽ። እንግዲህ ከጠለቀች ፀሐይ ናውጣ መብቴን ሰው ነው የምሰበስበው። በቃ አሁን አቅም በላይ ይሆናል። እኔ ጌታ ሆይ ጨጓራ የለም። ናውጣ ውጭልኝ። ነገር አትፈልጊኝ። አትፈልጊኝ። ይሄን ደግሞ ነይ እኔ ጌታ ነይ ጋድ እንግዲህ ሽቶም አለሽ። ማን ላከ? እኔ በሳዳሽ እኔ በዚህ ዳር ነው ሁሌ የሚመቸኝ። እኔ በመቸረጃ በል ምን ልታደርጊ ነው? እንዳትነኪኝ በማቤት አንቺ አትይ። እሺ ስሬ ነው ልቀል ኧረ በስመ አብ ናውጣ ትጨማለቅ። በስመ አብ ወልደ መንፈስ ቅዱስ ትባለጊነህ እንዴ? ኧረ በማቤት ይታይ እራስህ እኮ ነው ራቁትህን የመጣኸው። ቤዛና ብለህ እሺ ቆይ እንዴ በገዛ ሩሜ እንደዚህ
አትመጪም? በቃ እኔ እዛ አድራለሁ። በቃ እኔ እዛ አድራለሁ። በቃ እዛ ክላስ ደስ ነው ማለት እዛ ክላስ አድራለሁ። በቃ እሺ። ስሚማ ነይስ ጋር እኔ ከአንተ ጋር እንዳልጋል አልተኛም። ለምን አልተኛም? እኔ ለምን አትተኛም? እኔ ቼክ አለብኝ። ነይ ሁለታችንም በአፕሊኬሽን እንመርመር። እኔ ማርያም ልጅ የለብኝም። ተመርመር የለብሽም ማለት እመቤቴን እኔም የለብኝም። ነይ በቃ እመቤቴን በቃ አደረከኝ። በቃ ውጣልኝ። መቼ አደረኩሽ? ደፈረኝ ብዬ ነው የምጮኸው። አደረከኝ። በቃሃል አደረከኝ። ማርያምን ብዬ በመድኃኒዓለም እኔ እመቤቴን አላረኩሽም። ምን ፈልገሽ ነው? ማን ብዬ ማለት ነው። እዚህ ሩም ያሉትን ሁሉንም ሰው ይመጣል። ማርያም ጠራቸው። አልሰማህም? ኮንፈረንስ አለ እንጂ አንዴ እዚህ ጋር ብቻ አንዴ ኮንፈረንስ አለ። እመቤቴ ምን ልክ ነው? ማርያምን አንቺን ፈልገሻል፣ እኔን ፈልጌያለሁ። ኮንፈረንስ አለ። ኮንፈረንስ መሳብ እኮ ነው። እና ማን ይፈልገው? አንቺ እሺ። ከንፈሬን ለምንድን ነው የምታይኝ? አሁን አትሽኮርመሚ። በቃ ካሜራማን ሂድ በቃ ነይ። አንቺ ግን ማርያምን ያንቺ አልጋ ጸዴ ነው። እመቤቴ ያንተም እኮ እንደኔ አይነት እኮ ነው። አይደለም ፍራሹ ነው የምልሽ። ፍራሹ ያንቺ አልጋ ጸዴ ነው እንዴ? አንቺ ሶስት ሰው እንደ አደላቆ ያስተኛል። ራበኝ እና አትተኝ። ራበሽ? ሳመኝ አልፈልግም። እናሽን ጉንጭሽን ማርያም ምን ብዬው? ምን አስበሽ ነው? አልፈልግም። እሺ ውጣልኝ። ምን አስባለሁ? በሌሊት መተመረብሽኝ። ለምንድን ነው ስነ ስርዓት? እሺ ፈልገህ ነው? ከኔ ጋር ማርያም መጣላት ፈልገህ ነው? ለምንድን ነው መጣላት? ማርያም የለም ስሚ፣ አሁን ማለት ነው በአንድ ነገር እንስማማ። አንድ ነገር እንስማማ። እኔ ከአንቺ ጋር መተኛት ፈልጌያለሁ። እሺ። አንቺ ደግሞ ከኔ ጋር መተኛት አትፈልጊ? አዎ። አትወጂኝም ማለት ነው? አዎ። ማርያም ከአንተ ጋር መተኛት አንተን አለመውደድ ከሆነ አዎ አልወድክም። ማርያም አዎ። እሺ አታፈቅሪኝም? አዎ። እንደዚህ የምትለኝ ከሆነ አዎ። እመቤቴ እንደዚህ አይባልማ። አዎ እንደዚህ ነው። ፍቅር የለም እንዴ? ለፍቅር ብዙ ነገር ይሰጣል። እኔ ደግሞ ከነዛ መሀል አንድ አይደለሁም። እኔ እኮ ብዙ ነገር ሰጥቼሻለሁ። እንኳን ደስ አለህ። ዞር በልልኝ እናት፣ በማርያም ዞር በልልኝ። ገና ሳልቀር የምትሽኮር። እሺ ዞር በል እመቤቴን፣ ዞር በል እኔ እናቴ፣ ዞር በልልኝ። ስታምሪ። አመሰግናለሁ። ቆንጆዬ እኮ ነሽ። ቴንክ ዩ። አንቺ ስትጀናጀኝ የማይገባሽም እንዴ? አጣጋሃቸው። እኔ እኮ አፈቅርሻለሁ። እና እኔ አላፈቅርህም አልኩ። እሺ ሳሚን ከንፈሬ። አልስምህም። ማርያም የኔ ቆይ፣ የኔና አንቺ ፍቅር አይደለም። ፍቅረኛሞች እኮ ይሳሳማሉ። አትሽኮርመሚና ሽነኝና እንዴ! አንቺ ስንት ዓመትሽ ነው? ቆይ ማርያምን ስንት ዓመትሽ ነው? አንድ ዘለልኩ 12። እሺ እንዴት አድርጌ በጀነጅንሽ ነው? እኔ ከንፈሬ ነው። በቃ አንዴ እኮ ተጀንጅኝ። እኔ አንተን አፍቅሬ ካለ ከንፈሬ ምናምን ነገር አትበል። እንደ ሰድባ አልገባም።
ለማንኛውም ከክላስ ውጭልኝ። እኔ ሄዳለሁ። ማርያም ሂጂ፣ እዚህኛው ክላስ ሄዳለሁ። ሂጂ፣ ጥርግ በይ። ቀረብሽ ሲጀመር። እንኪ ስልክሽን ይዘሽ ሂጂ። አንቺም አታስፈልጊኝም። እኔም ሲጀመር ለቀልድ ነበረ እንደዚህ ነገር ያደረኩት። ጣልኝ ባክኝ። እኔ እወጣለሁ። ሂዱጣ አይንን እዚህ ጥሩ እንዳላየው ሂዱጣል። ውጣ ቶሎ በል ምርዲ ናውጣ። አይንን ውጣ። ይቅርብኝ። ናውጣ አት እንዳነኪኝ እወጣለሁ። ማርያምን ራሴ እወጣለሁ። በዚህ ቦቴ አናትህን ሳልለ እመቤቴን ነው ናውጣ። አናትህን እመቤቴ ሂዱጣ ናውጣልኝ። ማርያም ናውጣ። ትስሚኛለሽ አትስሚኝ? ማርያም ትስሚኛለሽ አትስሚኝ? እሺ ሁለቱም ታላቅ አይመጣም። ማርያም አሁን ብዬ ሰው ሳልሰበሰብ ማርያም ነው ማለት ግን አናፍቅሽ። እርዱኝ። ማርያም ግን እኔ እኮ ናፍቀሽኝ ነበር። መጋኝ ሙጣ ማርያም ይመጣልኝ። ናው ይኸውልሽ፣ እሺ እወጣለሁ። በመጀመሪያ ነገ እናወራለን። ውጣልኝ። አሁን ነገ ባህሪ እንዲለወጥ ልታርጉኝ ስነ ስርዓት ነው። ይዘው ውጣ ቶሎ በል ውጣ እኮ ውጣ። እና ተቀየች ውጣ። እንኳን እየሳቅሽ ነበር እስካሁን ሳኩላ አይደለ? ውጣ በቃ እኮ እንደነፈኝ ውጣ። ሂድ ውጣ። አሁን ነው ጠና አልተመጣ ነው ለታችሁ ነው ነው ታረም ከተለሰ ብለው ውጣ። አውጭ ለቆነጠት ነው። ሂድ ውጣ። ናውጣ ሂድ ውጡ። ተያይዛ እንዳመጡ ወንድ ከሆናችሁ ነው አሳያችኋለሁ። እሺ Thank you.